ለካ በሚካኤል እንጀራ ይበላል። ሚካኤል የምትበሉትን እንጀራ ይስጣችሁ። ለእስራኤል መናን ያወረደ ታላቁ መልአክ የእስራኤል መጋቢ ቅዱስ መጋቢ ብሉይ ቅዱስ ሚካኤል የምትበሉትን እንጀራ የማይሸግት በእውነቴ ነው የምትበሉትን እንጀራ እግዚአብሔር ይስጣችሁ። የጠበቃችሁ ከአደጋ ከቀትር ጋር የጠበቃችሁ ስንት መንገዳችሁን የሞታችሁን ደብዳቤ ልክ እንደ ባይራን በሹመት የቀየረላችሁ ጠላቶቻችሁን ያስታገሰላችሁ የተቆፈረውን ጉድጓድ የደፈነላችሁ መልአክ ነውና እንዴ ያለ ቅዱስ ሚካኤል አለ። በደንብ ብላችሁ ጥሩት። እኔ አንተ ባሪያ ርቦኝ በጎቼ ደግሞ ጠግበዋልና ከጌታው ቤት እንጀራ በልቼ ልግባ በልጠብቅልኝ ብሎ ተሰጥቶት ሄደ። ለማን አደራ ይጠብቃል እኮ ቅዱስ ሚካኤል ጠብቅ ብሎት ሄደ። ለማን በደንብ ጥሩት። ዲያብሎስ እኮ ስለሚፈራው ነው። ለማን ለቅዱስ ሚካኤል እና ሰናይ ለሰብ ወተአዛዚ ለሕዝብ ወውቱ ሩቀ መዓት ወብዛ ምሕረት ሚካኤል ውቱ ለሰው መልካም። ለሲ ሚካኤል ለሰው መልካም በሉት፣ ለሕዝብም ታዛዥ። ሚካኤል በጣም መልካም የዋ መልአክ ነው። ይድረስላችሁ እና ወደ ጌታው ቤት ሲሄድ ጌታው በዙፋኑ ላይ ተቀምጧል። ልጁ ግን ባዶ እጁ መጣ። ወይኔ አዛኝቷን ጠርቶ ጉድ ሰራኝ፣ በጎቼን በሽፍታ አስበላብኝ ወይኔ አለ። ኮራ ብሎ ከፊቱ ቆመና ተሜ እንዲህ አለው፣ ጌታው በጎቼን ለሰው አልሰጠውብህም እና ለማን ነው የሰጠህብኝ ሲለው፣ እኔማ እንጀራ ልበላ ቢርበኝ ለሚካኤል ነው የሰጠሁት አለው። ለማን እንደው እግዚአብሔር ግን ደግነቱ እንደው ለሰው ቢሰጠን አሳልፈው ምን እንሆን ነበር? ውድቀታችሁን ለሚፈልጉ ሰዎች ቢሰጣችሁ እኛን የሰጠን ለሚካኤል ነው። ይኸውላችሁ እስመ ለመላእክቱ የዝዞሙ መንት ያቀ መላእክቱን ስላንተ ያዛቸዋል። ስለኔ በሉስ መላእክት ይታዘዛሉ። የሚታዘዙት ደግሞ በመንገድ የተቀመጠው እንቅፋት ጠልፎ እንዳይጥል ሚካኤል በመንገድ እየቀደመ እንቅፋት ያነሳላል። አመስግነው ለዚህ መልአክ ለቅዱስ ሚካኤል። በመንገድ ይጠብቁ ዘንድ መላእክቴን በፊት ልካለሁ። እግር በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በእጆቻቸው ያነሱን መላእክት እኮ እግዚአብሔር የሚያስጠብቀን በማን ነው? በመላእክቱ። ለሰው አልሰጠውብህም ለሚካኤል ሲለው ጌታው ደስ አለው። እየሰማችሁ ነው? ሚካኤልንም አውቀዋለሁ። አታውቁትም? አልደረሰላችሁ? ሚካኤልን አታውቁትም? እና እንጀራ ስጡት ይብላ፣ ውሃ ስጡት ይጠጣ። በላ ጠጣ፣ ጥግብ አለ።